ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለዛቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ። በወቅታዊ ዞናዊ የጸጥታ ሁኔታ ላይ የካፋ ዞን መንግስት ኮሙኒኬሽን ጉዳዮች መግለጫ ሰጥቷል። የመግለጫው ሙሉ ቃል እንደሚከተለው ይቀርባል። የካፋ ዞንና አካባቢው ለዘመናት ፍጹም ሰላማዊ መሆኑን የዞኑ ህዝብ ብቻ ሳይሆን መላው የኢትዮጵያ ህዝብ ጠንቅቆ ያውቀዋል። ይህ ለዘመናት የዘለቀ የአካባቢው ሰላም የተረጋገጠው እንዲሁ ሳይሆን የአካባቢው ነዋሪ ከጥንት ጀምሮ በነበረው ሰላም ወዳድነትና ያለምንም የዘርና የቀለም ልዩነት ሰውን በሰው ልጅነት ብቻ ተቀብሎና ተከባብሮ የሚኖር ማህበረሰብ በመሆኑ ነው። ለዘመናት በሰላም ወዳድነቱና ምንጊዜም ለሰላም ቅድሚያ በመስጠት የሚታወቀውን ጨዋ አካባቢና ኩሩ የካፋ ህዝብ ከቅርብ ጊዜያት ወዲህ ከቦንጋ ማረሚያ ቤት አምልጦ የወጣ አንድ ታራሚ ሌሎች ወንጀለኞችን በማስከተል በዞኑ ጊምቦ ወረዳ ሾምባ ቂጭብ ቀበሌ ነዋሪ የሆነውን ግለሰብ እስከ ቤቱ በመሄድ ጭካኔ በተሞላበት ሁኔታ በጦር መሳሪያ ግድያ በመፈጸም መሰወሩ ይታወቃል። ድርጊቱ ያልተለመደ በመሆኑ ግድያውን ተከትሎ በአካባቢው ማህበረሰብ ዘንድ ከፍተኛ ቁጣን ያስከተለ ሲሆን የዞኑ መንግስት በአንድ በኩል ወንጀለኛውን የመከታተል በሌላ በኩል ህዝቡን የማረጋጋት ተልዕኮ በሰከነ መንገድ እያከናወነ ውጤታማ ስራ ሰርቷል። ይሁንና ይህንኑ ተከትሎ አንዳንድ ጸረ ሰላም ኃይሎች ድርጊቱን በሚዛናዊነት ከማውገዝና ወንጀለኛ ለህግ እንዲቀርብ ከማድረግ ይልቅ ገዳዩንና ወንጀለኛውን ጀግናችን ከማለታቸውም በላይ ከለላ ሲሰጡና ስንቅ ሲያቀብሉ እንደነበር ታውቋል። እነዚህ የጦር መሳሪያ የታጠቁ ወንጀለኞች በአካባቢው ንጹሃን ዜጎች ላይ ተጨማሪ ጥቃት እንዳያደርሱ በጸጥታ ኃይሉ ጥብቅ ክትትል አንደኛው ተይዞ በህግ ቁጥጥር ላይ የሚገኝ ሲሆን ሁለቱ እጅ አንሰጥም በማለት ከጸጥታ ኃይል ጋር የተኩስ ልውውጥ በመፍጠር ህይወታቸው ማለፉ ታውቋል። ሌሎች ከጉዳዩ ጋር በቀጥታም ሆነ በተዘዋዋሪ መንገድ ግንኙነት ይኖራቸዋል የተባሉ ግለሰቦች ተይዘው በህግ ምርመራ እየተደረገባቸው ይገኛል። የዞኑ መንግስት ይህንን ጠንካራ ክትትል እያደረገ ያለው የአካባቢውን ሰላም ከማስጠበቅ አልፎ እነዚህ ኃይሎች ሀገራችንን ሰላም ለማደፍረስ ከሚሰራው የጽንፈኛው ፋኖ ተልዕኮ በግልጽ ይዘው የሚንቀሳቀሱ ኃይሎች በመሆናቸው የህግ የበላይነትን ለማስከበር ተብሎ ነው። ይህንን ሀቅ በተገቢው መረዳት ያልቻሉና የጸረ ሰላም ኃይሎችን ድርጊት በሞራል በማቴሪያልና በገንዘብ የሚደግፉ አንዳንድ ግለሰቦች ተቋማትና በዚህ አጋጣሚ የፖለቲካ ትርፍ ለማግኘት የሚፈልጉ በዞን ውስጥ የሚንቀሳቀሱ አንዳንድ የተፎካካሪ ፖለቲካ ፓርቲዎች በሰሞኑ በዞኑ ጊምቦ ወረዳ ጎጀብ አካባቢ በጸረ ሰላም ኃይሎች የተከሰተውን ጉዳይ መነሻ በማድረግ በዞኑ ሰላም የሌለ አስመስለው በተለያየ መንገድ ሲያራግቡና ግጭቱ በብሔረሰቦች መካከል የተደረገ በተለይም የአማራ ብሔር ላይ ያነጣጠረ አድርገው ሲያስተጋቡ ተስተውሏል። በካፋ ዞን ውስጥ ሁሉም ብሔር ብሔረሰቦችና ህዝቦች ተዋደው ተከባብረው ያለምንም ልዩነት ለዘመናት የሚኖሩ ሲሆን በሁሉም የዞኑ ወረዳዎችና ከተማዎች በብዛት ከሚኖሩ ብሔር ብሔረሰቦች መካከል አንዱ የአማራ ብሔር ነው። ከነዚህ አካባቢዎች ችግሩ የተከሰተው በጎጀብ አካባቢ እንጂ በሌሎች ያልተከሰተ መሆኑ እየታወቀ በሰሞኑ በጊምቦ ወረዳ በጎጀብ አካባቢ በውስን ወንጀለኞችና በተደጋጋሚ ከማረሚያ ቤት አምልጦ በመውጣት በአካባቢው አመጽ በመፍጠር አካባቢው እንዳይረጋጋ ከማድረግ አልፈው ዝርፊያና ግድያ ሲፈጽሙ የቆዩ ግለሰቦችን ጉዳይ የብሔር አጀንዳ አስመስሎ የሚያራግቡና የሚያስተጋቡ ግለሰቦች ጥቂት ቡድኖችንና አንዳንድ የፖለቲካ ፓርቲዎች ከድርጊታቸው እንዲቆጠቡ እናሳስባለን። የአካባቢውን ሰላም ለማደፍረስ በየትኛው መንገድ የሚንቀሳቀሱ ኃይሎች በአካባቢው ህብረተሰብና በመንግስት ቦታ የላቸውም። ስለሆነም ይህንን ክስተት እንደ መልካም አጋጣሚ በመጠቀም የውስን ወንጀለኞችና የጥቂት ተባባሪ አካላትን ጉዳይ የብሔር አጀንዳ አድርጎ የሚያራግቡ ጸረ ሰላም ኃይሎች፣ ግለሰቦች፣ አክቲቪስት ነባዮች ቡድኖችና እንደ እናት ፓርቲ አይነት ያልተጻፈ የሚያነቡ የተፎካካሪ ፖለቲካ ፓርቲዎች ጥቅማቸውንና ፍላጎታቸውን በብሔር ግጭት ስም ልዩነት ለመፍጠር ከመሞከርና በዚህ ሊገኝ ከሚችል ካልተገባ ጥቅምና ከተሳሳተ አስተሳሰብ በመውጣት ወደ ትክክለኛውና አንድነትን በሚያጠናክሩ አጀንዳዎች ላይ እንዲያተኩሩ የዞኑ መንግስት በጥብቅ ያሳስባል። ከዚሁ ጋር በተያያዘ የአካባቢውን ሰላም ለማስጠበቅ በመንግስት የጸጥታ አካላት እየተከናወነ ያለውን ተግባር የሚያጣጥሉና ያልተገባ አጀንዳ በህዝብ ውስጥ የሚያስፋፉ አካላትና በተለይም ደግሞ በዞናችን እየተንቀሳቀሰ ያለው የእናት ፖለቲካ ፓርቲ ሰሞኑን የሰጠው መግለጫ በአካባቢው ካለው ተጨባጭ እውነታ ጋር የማይገናኝና የሚቃረን በመሆኑ ከድርጊታቸው እንዲቆጠቡ በድጋሚ እያሳሰብን ከተመሳሳይ ድርጊት የማይቆጠቡ ከሆነ የዞኑ መንግስት የማይታገሳቸው መሆኑን በጥብቅ እናሳስባለን። በሌላ በኩል ሰላም ወዳድ የአካባቢያችን ነዋሪዎች በተለይም የጊምቦ ጎጀብ መላው ህዝባችን የነዚህ አሉባልተኞችና ፋይዳቢስ ፕሮፓጋንዳ አራማጆች አጀንዳ ፈጽሞ ባለመስማትና ይህንኑ ከግንዛቤ በማስገባት ጉዳዩን ከብሔርተኝነት አስተሳሰብ አሻግሮ በማየት እንደ ከዚህ ቀደሙ ሁሉ በቀጣይም ወንጀለኞችና ጸረ ሰላም ኃይሎችን አሳልፎ ለመንግስት በመስጠት ህገወጥ የጦር መሳሪያ
መሳሪያ ንግድና ዝውውር በመከታተልና በማጋለጥ የጽንፈኛ ፋኖን አስተሳሰብ የሚያራምዱ የሶሻል ሚዲያ ተጠቃሚዎችና መሰል ጸያፍ ድርጊት የሚፈጽሙትን አካላት በማውገዝ ከዞኑ መንግስት ጎን በመቆም ለረጅም ጊዜ በአብሮነት የኖሩትን የህዝቦች አንድነት በዘላቂነት በማጽናት የድርሻቸውን መወጣትና የአካባቢውን ልማት ማጠናከር ላይ ትኩረት እንዲያደርጉ የዞኑ መንግስት አጥብቆ ያሳስባል። የካፋ ዞን መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አጠቃላይ አመራሮች በልሳነ ብልጽግና መጽሔት ላይ ውይይት አድርገዋል። መጽሔቱ ጠንካራ ፓርቲን መፍጠርን መሰረት ያደረገ ስለመሆኑም የዞኑ መንግስት ዋና ተጠሪ አቶ አጥናፉ ኃይሌ ገልጸዋል። ምረት አብራም ጠንካራ የፖለቲካ ፓርቲ ስርዓት ለመገንባት የጠንካራ አመራር መመዘኛዎቹን በአግባቡ የተረዱ አመራሮችና አባላት ለማፍራት ያለመ መጽሔት ላይ የተደረገ ውይይት እንደሆነ ተጠቁሟል። ዛሬ ያካሄድን ያለነው መድረክ የብልጽግና ፓርቲ የልሳነ ብልጽግና ህትመት ላይ ነው ውይይት ያካሄድን ያለነው ቅጽ 5 ላይ ዛሬ እንግዲህ በዞን ደረጃ በዞን አመራር ደረጃ ተለቅ ያለ ውይይት ያካሄድን ነው። ይሄኛው መጽሔት ወደ 4 የሚሆኑ ርዕሶችን ይዞ ነው የመጣው። በዋናነት ማጠንጠኛው በጠንካራ ፓርቲን የመፍጠር ግብ ላይ ጠንካራን ፓርቲ መፍጠርና በህዝብ ተሳትፎ ማጎልበት ላይ መሰረት ያደረገ ነገር ግን ዝርዝር ሀሳቦች ያሉበት ጉዳይ ላይ ዛሬ ውይይት ያካሄድን ነው። በውይይቱ ከተመላከቱ ግቦች መካከል ጠንካራ ፓርቲ ማለት ምን ማለት እንደሆነና መመዘኛዎቹን መረዳትና ሌሎችም ይገኙበታል። ኮሚኒኬሽን ጋር ተያይዞ ከመረጃ ስርዓት ጋር ተያይዞ ተገቢን መረጃ ለህዝብ ከመስጠት አንጻር ይሄን የበይነ መረብ ስርዓትን ከመከተል አንጻር ለህዝብ መረጃ የሚደርስባቸው መንገዶች ከመከተል አንጻር አንዱ እንደ ግብ የተቀመጠ ነው። በሌላ በኩል ደግሞ የፓርቲ የመልካም አስተዳደር ጉዳይ ነው። የፓርቲ መልካም አስተዳደር ማለት ምንድነው? ግልጸኝነት፣ አሳታፊነት ላይ የተመሰረተ አካሄድን የመከተል የፓርቲ ፋይናንስ አስተዳደር፣ የፓርቲ ንብረት አያያዝ እነዚህን በዲሲፕሊን የማስተዳደር ጉዳይ አንዱ ጠንካራ ፓርቲ ሆኖ እንዲወጣ የሚያደርግ ነውና በእነዚህ ጉዳዮች ላይ ነው። ሌላው ብልሹ አሰራሮችን መታገል፣ ከሌብነት ራስን ማንጻት፣ አመራሩም ይሁን አባሉ ራሱን ከሌብነት ከተለያዩ ችግሮች ንጹህ የማድረግ ጉዳይ አንዱ የጠንካራ አባላት የጠንካራ አመራር መገለጫ ስለሆነ በእነዚህ ነጥቦች ላይ ያተኮረ ውይይት ያካሄድን ያለ ነው። ውይይቱ በቀጣይ ወደ መሰረታዊ ድርጅቶችና ህዋሶች እንዲሁም አባላት የሚወርድ ሲሆን አባሉና አመራሩ የፓርቲውን ዲሲፕሊን በአግባቡ መረዳት እንዲችሉ የሚያደርግ ነው ተብሏል። መጽሔቱ የተሻለ ግንዛቤና እውቀትን የሚፈጥር በመሆኑ የፓርቲ አመራሮችና አባላት እንዲሁም ደጋፊዎች ንቁ ተሳታፊ እንዲሆኑ ጥሪ ቀርቧል። በአጠቃላይ ከዚህ ውይይት በኋላ አሁን ዛሬ የአመራር ውይይት ነው ያካሄድን ያለ ነው። ቀጣይ በሚኖረን ጊዜ የመሰረታዊ ድርጅት የህዋስ የአባላት ውይይት ይኖረናል። በዚህ ውይይት ላይ አባላት በንቃት መሳተፍ መቻል አለባቸው። በጣም ስለሚጠቅማቸው ከዚህ የሚያገኙት ግብአት ከዚህ የሚያገኙት እውቀት የአባልነት ሚናን ለመወጣት ነባራዊ ሁኔታውን አውቆ ፓርቲውንም ለመደገፍ አመራሩም ቢሆን ትክክለኛን የፓርቲን አቋም ግንዛቤ ኖሮት ፓርቲውን ለመምራት እንዲያስችል ቀጣይ በሚኖሩ መድረኮች ላይ ንቁ ተሳታፊ እንዲሆኑ አባሎቻችን ንቁ ተሳታፊ እንዲሆኑ በነበኩል መልእክት ማስተላለፍ እፈልጋለሁ። የ2016 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ፈተና እንደ ቦንጋ ከተማ አስተዳደር 954 ተማሪዎች ፈተና እየወሰዱ መሆናቸውን የቦንጋ ከተማ አስተዳደር ትምህርት ጽህፈት ቤት አስታወቀ። ከነዚህም 714 ተማሪዎች በበይነ መረብ ፈተና እየወሰዱ ነው ሲል የቦንጋ ከተማ አስተዳደር ትምህርት ጽህፈት ቤት ኃላፊ ወይዘሮ ውቢት ኃይለማርያም ተናገሩ። አንተነህ ፍቃዱ ተጨማሪ አለ። የ2016 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ፈተና እንደ ሀገር እየተሰጠ መሆኑ ይታወቃል። ከነዚህም በበይነ መረብ ፈተና እየተሰጠ መሆኑ የዘንድሮውን ፈተና ልዩ ያደርገዋል። እንደ ቦንጋ ከተማ አስተዳደር 954 ተማሪዎች ማጠቃለያ ፈተና እየወሰዱ መሆናቸውን ወይዘሮ ውቢት ኃይለማርያም ተናግረዋል። በቦንጋ ከተማ አስተዳደር ትምህርት ጽህፈት ቤት ስር የአራት ሁለተኛ ደረጃ ትምህርት ቤቶች አሉ። ከአራት ሁለተኛ ደረጃ ትምህርት ቤቶች ውስጥ በአጠቃላይ በማህበራዊ ሳይንስ 467 እና
ቢሻው በማህበራዊ ሳይንስ በቢሻው በኦንላይን የሚፈተኑ 467 ማህበራዊ ሳይንስ 267 ናቹራል ሳይንስ አለ ናቹራል ሳይንስ ተማሪዎች አሉ። እንደ አጠቃላይ 954 ተማሪዎች ናቸው ፈተናውን የሚወስዱት ከበይነመረብ ውጪ በሶስቱ ሃይ ስኩል ላይ 243 ተፈታኝ አለን። አጠቃላይ 243 ተፈታኝ አለን። ባለፈው ሰኞ በቦንጋ ትምህርት ኮሌጅ ትብብር መኪና ተባብሮን 153 ማህበራዊ ሳይንስ ተማሪዎች ወደ ቦንጋ ዩኒቨርሲቲ በመግባት ወደ ዩኒቨርሲቲው ገብተው ማክሰኞ ዕለት ኦሪንቴሽን ወስደው ወደ ፈተና ገብተዋል። የጽህፈት ቤቱ ኃላፊ አክለው 714 ተማሪዎች በበይነ መረብ ፈተና እየወሰዱ እንደሆነም ገልጸዋል። በበይነ መረብ የሚፈተኑ ተማሪዎች የግል 373 የማታ 38 አሉ። የርቀት ብርሃን ማንዴላና ዩቶፕ የግል ተፈታኞች አሉ። እነዚህ አጠቃላይ 714 ሆነው ማህበራዊ ሳይንስ ግን አሁን የገባው 467 ነው። እነዚህ ማክሰኞ ዕለት የክልል ትምህርት ቢሮ ኃላፊ አቶ አልማው ዘዴና የዞን ትምህርት መምሪያ ኃላፊ አቶ ተፈሪ ታደሰ በመግባት ዩኒቨርሲቲ ላይ ኦሪንቴሽን ሰጥተዋል። ተማሪዎች እንዲረጋጉ የኦንላይንን ጥቅም በማስረዳት ተረጋግተው እንዲፈተኑ አድርገዋል። ትልቅ ምስጋና አለን። ነገር ግን ትልቅ ፈተና የሆነብን ምንድነው የግል ተፈታኞች ቀርበው ስልጠና ለመውሰድ እጅግ አዳጋች ነው። ከ12 ወረዳና ከ5 ከተማ አስተዳደር ስለመጡ ማስታወቂያ አያዩም። በዚህ በከፋ ቴሌቪዥን አስነግረናል። በማህበረሰብ ሬዲዮ፣ በፌስቡክ ማስታወቂያ ቦርድ ላይ ከተማ በመለጠፍ ሁሉ አስነግረናል። የነሱ ነው ትንሽ ችግር የሆነብን እንጂ ሁሉ ነገር በስኬት ተጠናቆ ተማሪዎችም ወደውታል። እስካሁን ያለውንና ለተማሪዎቻችን መልካም ውጤት እንመኛለን። ናቹራል ሳይንስ እንደኛ ከአርብ ቅዳሜ ጀምሮ ይገባሉ። የኛ እሁድ ይገባሉ። በቀን 7 የቦንጋ ከተማ 84 ውስጥ ገብተው የሚያድሩና የቢሻው 267ቱ የሚመላለሱት ደግሞ ከማክሰኞ ጀምሮ ኦሪንቴሽን ጀምሮ ይመላለሳሉ። እንደ ጽህፈት ቤቱ መረጃ ፈተናው ከበፊቱ ጋር ሲነጻጸር የዘንድሮ በበይነ መረብ መሆኑ ይሻላል የሚለው የተማሪዎች አስተያየት መሆኑንም ተናግረዋል። ሁን ትልቁና ውጤቱ የተማሪዎች ውጤት ነው። ተማሪዎች ተፈትነው ሲወጡ ትናንት ያገኘናቸው አንዳንድ ተማሪዎች እንደተናገሩት ኦንላይንን በጣም እንደወደዱት ነው። አንደኛ ተፈትነው እየተፈተኑ የራሱት ጥያቄ እንዳለ ጥቆማ ያሳያቸዋል። ሁለተኛ ስንት ደቂቃ እንደቀራቸው የተጠቀሙት ደቂቃ ስንት እንደሆነ ሁሉ ይገልጻሉ። ዋናውና ትልቁ ነገር ግን ትናንት ያየነው ያለምንም ሲስተም ችግር የጧቱም የከሳቱም ተጠናቆ ምንም አይነት ሲስተም ችግር ሳይገጥም የመብራት መቆራረጥ ሳይኖር ተማሪዎች ተፈትነው ወጥተው ግን በኦንላይኑ ከዚህ በፊት ቢመጣ ራሱ ተማሪ ደስተኛ ይሆን ነበረ። በዚህ መፈተናችን በጣም እድለኞች ነን። ካሉ ከተሞች ተመርጠው መፈተናችን እድለኞች ነን ብለው ኦንላይኑን ስለወደዱ እርግጠኛ ነኝ ቀጣይ ኦንላይን የሚፈተነኝ እንደኛ ከተማ ይሰፋል ብለን ነው የምናስበው። አሁን ካሉት አንድ ትምህርት ቤት ነው የተመረጠው። ቀጣይ 4 ትምህርት ቤቶች ይሰፋሉ ብለን ነው የምናስበው። የትምህርት ቤቶችን ደረጃ ለማሻሻል ህብረተሰቡን በማስተባበር በተደረገው የትምህርት ለትውልድ ንቅናቄ ከ161 ሚሊዮን ብር በላይ መሰብሰብ መቻሉን የካፋ ዞን ትምህርት መምሪያ አስታወቀ። እንቅስቃሴ ማህበረሰቡን በማነቃቃት የእይታ ለውጥ ማምጣት የቻለ መሆኑንም መምሪያው አስታውቋል። ሲሆን ታደለ እንደ ሀገር በሰኔ 25 2015 ዓመተ ምህረት የተጀመረው የትምህርት ለትውልድ ንቅናቄ በሁሉም አካባቢዎች ትኩረት ተሰጥቶ እየተከናወነ መቆየቱን የመምሪያው ኃላፊ አቶ ተፈሪ ታደሰ ገልጸዋል። ንቅናቄው በ5 ዓመት ውስጥ በዞኑ ያሉ ትምህርት ቤቶችን ደረጃ ለማሻሻል ያለመ መሆኑን ገልጸው የስራ ከተጀመረ ወዲህ በዞኑ 20 በመቶ በላይ የሚሆኑ ትምህርት ቤቶች የደረጃ ለውጥ ማድረግ ችለዋል ብለዋል። በዞኑ በትምህርት ዘርፍ እድገት እየታየ መምጣቱን የገለጹት ኃላፊው የትምህርት ለትውልድ ፕሮግራምም የማህበረሰቡን ግንዛቤ በማሻሻል ለተማረበት ትምህርት ደረጃ መሻሻል የበኩሉን አስተዋጽኦ እንዲያበረክት ያስቻለ መሆኑንም ተናግረዋል። ከዚህ ቀደም በርካታ ትምህርት ቤቶች የትምህርት መሰረተ ልማቶች ባለመሟላት ከደረጃ በታች እንደነበሩ ያስታወሱት አቶ ተፈሪ ይህንን ችግር ለመቅረፍ ማህበረሰቡን በማሳተፍ በተደረገው ንቅናቄ ከ161 ሚሊዮን ብር በላይ መሰብሰብ መቻሉንም ገልጸዋል። በዞኑ ከሐምሌ 20 2016 ዓመተ ምህረት በኋላ መደበኛ የትምህርት ቤቶች ግብአት ማሟያ ንቅናቄ እንደሚደረግ ገልጸው በመርሃ ግብሩ በመላው ዓለም የሚገኙ የአካባቢው ተወላጆች የተማሩበትን ትምህርት ቤት በመጎብኘት ድጋፍ እንዲያደርጉም ጥሪ አስተላልፈዋል።
የቦንጋ ከተማ አስተዳደር የተለያዩ የኢንፎርሜሽንና ቴክኖሎጂ ግብዓቶችን ከከተማና መሰረተ ልማት ሚኒስቴር ተሸለመ። ከተማና መሰረተ ልማት ሚኒስቴር ለከተሞች እንደ ሀገር ባዘጋጀው ምዘና መስፈርት መሰረት ተመዝነው ከ26 ከተሞች አንዱ በመሆን የቦንጋ ከተማ አስተዳደር ሽልማቱን አግኝቷል። የቦንጋ ከተማ አስተዳደር ከንቲባ አቶ አስማማው አደመ በአዲስ አበባ የኮሪደር ልማትን ከተለያዩ ከተሞች ከተውጣጡ ከአቻ ከተማ ከንቲባዎች ጋር ተዘዋውረው ጎብኝተዋል። በአዲስ አበባ እየተሰራ ያለውን የኮሪደር ልማት ስራ ተሞክሮ በመውሰድ በቀጣይ አጠናክሮ ለመስራት ጠቃሚ ልምድ ልውውጥ ማግኘታቸውን የተናገሩት አቶ አስማማው ከኮሪደር ልማት ጉብኝት በኋላ በነበረው ግምገማ መድረክ በከተማው የተጀመረው የኮሪደር ልማት እንቅስቃሴ ተጠናክሮ መቀጠል እንዳለበት አስረድተዋል። ለገበያ ሪፎርም ስራዎችና የከተማ ማዘጋጃ ቤት አገልግሎትን ለማዘመን የተለያዩ ቁሳቁሶችን በስጦታ መልክ እንደተበረከተላቸው ነው የገለጹት። ዘገባው የከፋ ዞን መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ነው። ክቡራን ተመልካቾቻችን ከከፋ ቴሌቪዥን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት እኔ ብሩክታይት ብርሃኑ አብራችሁ ቆይታ አደረኩ። ከቀሪ የከፋ ቴሌቪዥን መሰናዶች ጋር መልካም ጊዜ